የወንድ ልጅ ብልት ላይ መች ነው ተስፋ ምን ቆርጠው ስላችሁ ቫይግራ ወስዶ የማይቆም ከሆነ በአጠቃላይ የሚዋጥ መድኃኒት ወስዶ የማይቆም ከሆነ የማይስተካከል ከሆነ በቃ ከዚህ በኋላ ያንተ ብልት አይሰራም ተስፋ ቁረጥ ከዚህ በኋላ ግንኙነት አታረግም እንላለን አንልም አዳዲስ ሪሰርቾች እያለን በዛ ላይ የተመሰረተ ህክምና እናረጋለን አንድ ወንድ ብልት መቆም በኪኒን ካልተስተካከለለት በህክምና ካልተስተካከለ ቀጣይ ስቴፓችን የሚሆነው PRP ይባላል PRP ማለት ፕሌትሌት ሪች ፕላዝማ ማለት ነው ይሄም ኖርማሊ የሆነ ነገር እጃችሁን ሲቆርጣችሁ ማለት ነው እዛው ደም ውስጥ ያሉት ነገሮች ናቸው ሴሎች ተረባርበው የሚያድኑት የሚያድነውን ፓርት ፕሌትሌቱን መርጠን ማለት ነው ሴንትሪፊውጅ አድርገን የራሳችሁን ደም ፕሌትሌቱን መርጥና ጉዳት የደረሰው እዚህ ጋር ነው ብልት ጋር ነርቭ ላይ ደም ትቦ ጠባሳ ፈጥሯል ስለዚህ እዚህ ጋር ያሉትን አድንልን ብለን እዛ ጋር በመርፌ አድርገን እንወጋቸዋለን ምንም አይነት ሳይድ ኢፌክት የለውም ምክንያቱም ጀስት የራሳችሁን ሰውነት ኖርማሊ ሌላ ቦታ ጉዳት ሲደርስ ሄዶ የሚያድነውን ሰብሰብ አድርገን እንወስድና ማለት ነው ወደ ብልት እንወጋዋለን እዛ ጋር ሄድና ነርቭ ላይ ችግር ካለ ደም ዝውውር ላይ ችግር ካለ ጥሩ ደም ዝውውርና ያ ሰው በግንኙነት ድጋሜ ብልቱ እንዲጠነክርና ግንኙነት ላይ ደስተኛ እንዲሆን ያደርጋል ማለት ነው ስለዚህ ብልት መቆም ላይ ችግር አጋጥሟችሁ በኪኒን የማይስተካከል ከሆነ ብዙ ነገር ሞክራችሁን ቢካላችሁ ቀጣይ ስቴፓችሁ PRP የሚባል አለ ተስፋ አትቁረጡ ለማለት ያህል ነው ቴንክ ዩ